ሰበር መረጃ ነፃ ኢንተርኔት በድጋሚ ተመልሷል። እንግዲህ ብዙዎች እንደዚህ ያሉ እየሰሩ ይገኛሉ። ግን የብዙዎቹን ሞክሬያለሁ፣ አይሰራም። ትክክለኛው መረጃ ዛሬ ለእናንተ ይዤላችሁ መጥቻለሁ። የምናወርደው አንድ አፕሊኬሽን አለ። ያንን ከአዶናይ ቲፕስ ላይ ቀጥታ እናወርዳለን ማለት ነው። እንግዲህ አዶናይ ቲፕስ ላይ ትክክለኛውን አፕሊኬሽን ነው። ፌክ አፕሊኬሽኖች አሉ። አዶናይ ቲፕስን ዳውንሎድ ካደረግን በኋላ ኦፕን እንለዋለን። ዘን በመቀጠል ኦፕን ካለ በኋላ ቀጥታ ይከፍትልናል። ሰርች ባሩ ላይ እንገባና F55 ብለን እንጽፋለን። F55 ብለን ልክ ሰርች ስናደርግ በትክክል አፕሊኬሽኑን እናገኘዋለን። ዘን ክሊክ እናደርገዋለን። ክሊክ ካደረግነው በኋላ ምንድነው ማድረግ የሚጠበቅብን? ጌት አፕ ነው የምንለው ወዳጆቼ። ጌት አፕ ስንለው አፕሊኬሽኑን ትክክለኛውን ይከፍትልኛል። አፕሊኬሽኑን ክሊክ አድርጌ ከፍተዋለሁ። በመቀጠል እዚህ ጋር ሰርቨር እንመርጣለን ማለት ነው። የተለያዩ ሰርቨሮች አሉ። አብዛኛው ተቋርጠዋል። እኔ ማሳያችሁ ብቻ ነው። ስለዚህ ኢትዮጵያን ኦል ኔትወርክ 1 ሜጋባይት ስፒድ የሚለውን እንግዲህ እሱን ፈልግና ክሊክ አደርገዋለሁ ማለት ነው። እሱን አፕሊኬሽኑን እንግዲህ ትክክለኛው ሲሆን ነው የሚሰራው። ስለዚህ ይህን አፕሊኬሽን ትክክለኛውን አውርዳችሁ ሰርቨሩን እንደዚህ ካረጋችሁት ቀጥታ ኮኔክት አድርጋችሁ መጠቀም ትችላላችሁ። እኔ ይሄው እየሰራልኝ ነው። ለብዙ ወራት እየተጠቀምኩበት ያለ ነው። ስለዚህ እዚህ ጋር ኮኔክት ስለው በትክክል ኮኔክት ያደርግናል። አይፒ መርጣል። ካርሰላላችሁ ኤፕሪ ሞድ አድርጉ። በምታዩት መልኩ ቴሌግራም ላይ እንደምታዩት ይሄው እየሰራልኝ ይገኛል። ምንም አይነት ብር ውስጡ ላይ የለውም። በትክክል ይሰራል። ይማቻችሁ።